እኔም ስለጠራችሁኝ በጣም አመሰግናለሁ። ስሜ ተስፋዬ ጌታቸው ይባላል። የአንድ የሶስት ወንድ ልጆች አባት ነኝ። ባለትዳር ነኝ። ትዳር አለኝ። የሶስት ወንድ ልጆች አባት ነኝ። ሄኖሲስን እኔ በግሌ ሳይሆን ያገኘሁት አራራይ የሚባል ድርጅት ነበርና እኛ በማህበር ተደራጅተን ድርጅት መኪና እንዲያመጣልን ብዙ ጠበቅን። ኦልሞስት አሁን 6ኛ ዓመቱን ጨርሶ 7ኛ ዓመት ውስጥ ገብተናል። መኪና ሳናገኝ አውቶ ማለት ነው። መጨረሻ ላይ የኛ ኮሚቴዎች ነበሩ። እነዛ ኮሚቴዎች ከሄኖሲስን አገኙት። ከሄኖሲስ ጋር ተነጋገሩ፣ በእኛ ነገሩን። ከዛ በኋላ ያው ጥሩ ድርጅት እንደሆነ ለእኛ ወሩልን። እኛም በግላችን መተን ከሄኖሲስ ጋር አንዳንድ ነገር ተነጋግረን አባል ሆነ። በእንደዚህ አይነት ሁኔታ ነው እንግዲህ ከሄኖሲስ ጋር የተገናኘ። ኖርማሊ አጠቃላይ 1 ዓመት ከ1 ወር አካባቢ ሆነ። እንግዲህ ያው እኔ ብድርና ቁጠባ ሄኖሲስን ብቻ ሳይሆን ሌሎችንም አውቃለሁ። ከነሱም ጋር እንደዚሁ ሌላ ገንዘብ ወስጄ ሌላ ስራ ሰርቼ ተጠቃሚ ሆኛለሁ። ከዛ አንፃር ሄኖሲስም ስመጣ ብዙ አልተቸገርኩኝም። ለዛ ነው የሄኖሲስ አባል የሆንኩት ማለት ነው። እንግዲህ ያው እኔ ከሄኖሲስ የወሰድኩት መኪና ለራይድ ነው የወሰድኩት። እኔ ያው ሌላም ስራ ሰራለሁ። ነገር ግን ልጄም ሌላ ስራ፣ ታላቅ ልጄ ማለት ነው ትልቁ ልጅ ሌላ የራሱ ስራ አለው። በተጨማሪ መኪናውን ለሱን የሰጠሁት ራይድ ይሰራበታል። እንደገና ደግሞ የራሱንም ስራ አንዳንድ ነገር ይሰራበታል እና በመኪናው ጥሩ ተጠቃሚ ሆኛለሁ። ምክንያቱም ገቢ ያስገባል። ከገቢው ውጪ የግል ስራችንን ሌላ ስራ እንሰራበታለን እና እጅግ በጣም ጥሩ ነው። አንደኛ ለልጄ ስራ እድል ፈጥሬለታለሁ። ልጄም ሌላ ቤት መኪና ከሚገዛ የራሱ ስራ አለው። ያንንም ስራ ያከናውንበታል። ለቤተሰብም እንጠቀምበታለን። ጥሩ ተጠቃሚ ሆናል። በአጠቃላይ የሄኖሲስ አባል ባልሆን ያው የተለያየ ሙከራ ሞክራለሁ። ግን ምንድነው ያው የእውነት ለመናገር እኔ እንደነገርኩሽ ብዙ የብድር ተቋማት ሌሎችንም አይቻለሁ። ሄኖሲስ ግን በጣም ሁላችንም ይህን መኪና የወሰድነው ሰዎች በጣም ከገረመን ነገር አንዱ ሰርፕራይዝ ነው ያደረገን። ምክንያቱም እኛ እንደውም ቀልድ ነው የመሰለን። በአጭር ጊዜ መታችሁ መኪና ውሰዱ ሲባል አላመንም እና ሁላችንም ሄኖሲስን በዛ ነው የምናደንቀው። እንግዲህ ወደፊትም በዚህ ይቀጥል ነው የምንለው እና እንደዚህ ወደፊትም በአጭር ጊዜ ካመጣ ብዙ አባሎች ይኖረዋል። ለብዙ ሰው የስራ እድል እንደ ግለሰብም እንደ ሀገርም በጣም ጥሩ ነው ብዬ ነው የማስበው በዚሁ ከቀጠለ። ማህበሩ አሁን በቅርብም የተለያየ እንደ ቤተሰብ ስብሰባ እየሰበሰበ እኛን እንደ አባል ብቻ ሳይሆን የማህበሩ አካል አድርጎ እያንዳንዱን ነገር ያወያያል፣ ስብሰባ ሰብስቦ። በተረፈ ደግሞ ምንድነው ብድሩ እንዴት አድርጎ እንደሚቀንስልን፣ ለምሳሌ ለቁጠባ ያስቀመጥነውን ገንዘብ እኛን አወያይቶ ከብድራችን ላይ የሚቀነስበትንና በየወሩ የምንከፍለው ክፍያ እንዲቀንስ አድርጎልናል እና ሄኖሲስ ዝም ብሎ ቁጠባ ብቻ ሳይሆን ለእኛ ጥሩ አመለካከት ያለው እኛን የሚያሳትፍ እኛን እንደ የማህበሩ አካል አድርጎ ስለሚያይ በየጊዜው ስብሰባ ስለሚጠራ ያንን በጣም አፕሪሼት እናደርጋለን። ቅድም እንደነገርኩሽ ካለፈው
6 ዓመት መኪና ሲጠብቅ የቆየ ሰው በ15 ቀን ውስጥ ናና መኪና ውሰድ ሲባል ይሄ በህልምም አይሆን ነገር ነው የሚመስለውና እዚህ ስንመጣ እዚህ ውጭ ላይ ነበርና እንትኑ ማነው ሴሪሞኒው ራሱ በጣም የሚገርም ሴሪሞኒ ነበር። መኪናዎቹ ተደርድረው የሚወስዱ ሰዎች መጥተው የስርዓቱ በመጀመሪያ ድባቡ በጣም ደስ ይል ነበር። ከዛ ውጪ እንደውም አንድ ነገር ላስታውስሽና አንዱ ምን አለ እዛ በፊት 6 ዓመት መኪና የጠበቅንበት ቦታ ምን አለ እኔ የሚባል ድርጅት መኪና ቁልፍ እንኳን ቢሰጠኝ አላምነውም ማለት እና ልክ እንደዛ እኛም ደግሞ መኪና ቁልፍ 15 ቀን ይሰጡናል ብለን ስላልገመትን ቁልፉ እጃችን እስኪገባ አላምንም ነበር እና በመጨረሻ ላይ መኪናውን ይዤ ወደ ሰፈር ቤት በር ላይ ሳቆመው ቤተሰብ ራሱ በጣም ነው የገረማቸው 15 ቀን መኪና መውሰዳችን። እና ያው እንግዲህ ስለ እውነት ለመናገር በአሁኑ ሰዓት ከተማ ውስጥ ስለ እንደዚህ አይነት ድርጅት ውስጥ ገቡ የሚለውን ነገር ሰው ተጠቃሚ እንዲሆን በግሌ ጥረት አደርጋለሁ። እኔ ያገኘሁትን መልካም ነገር ሰው እንዲያደርግ። ግን በከተማ ውስጥ ካለው በጣም ከምናየው መጥፎ ነገር ሰውንም እንደዚህ አይነት እንትን ውስጥ ግቡ ለማለት በጣም ያስፈራል። እንደዛም ሆኖ በጣም እንቀርባቸው ሰዎች ቬኖሲስ ጥሩ ድርጅት እንደሆነ የወደፊቱን ግን እኛ የምናውቀው ነገር እንደሌለ እኛ ግን አሁን ተጠቃሚ እንደሆነ እንደዚህ አይነት ነገር እናገራለን። ሌላም ሰው እንደውም ወደ ድርጅቱ እንዲሄድ ጥሩ ድርጅት እንደሆነ እየተናገርን ነው። እንደነገርኩሽ እኔ ብቻ ሳልሆን ብዙ ሰው አሁን ከተማ ውስጥ ካለው የሪል ስቴት የመኪናዎች ማጭበርበር ጋር የተያዘ ብዙ ሰው ተጎድቷል። እኔ በሪል ስቴት ተጎድቻለሁ። በሪል ስቴት ብር ወስደው የጠፉ ለግላቸው እንደዚህ ያደረጉ ሰዎች አለ። ያ እንደ ግለሰብም እንደ ማህበርም እንደ ሀገርም በጣም ብዙ ሰው ጎድቷልና ከዛ ውጭ ግን ያው ዛሬም አንድ ማቀው ልጅ ይዤ መጥቻለሁ። ወደፊትም እንደዛ አደርጋለሁ ብዬ ነው የማስበው። እና ምንድነው እንግዲህ እኔ ቬኖሲስን አደራ ምለው ቀደምም ተናግሬያለሁ። ልክ ለኛ መልካም ነገር እንዳደረገው ለሚመጡ ወጣቶች ከዚህም በኋላ ለሚመዘገቡ ሰዎች መኪና ለሚፈልጉ ወይም ሌላ ስራ መስራት ለሚፈልጉ ሰዎች ለኛ እንዳደረገው እንዲያደርግ ነው መልእክት ማስተላለፈው። ሌላው ግን ለወጣቱም ይሁን ለማንኛውም ሰው ወጣት ለሆነም ወጣት ላልሆነም እኛ ሀገር ያው አልተለመደም። ብድርና ቁጠባ ብር ወስዶ ሰው ማይለወጥ ይመስለዋል። ግን ሰው ብር የሚሰጠው ቤተሰብ ከሌለው ወይም እሱ ሰርቶ አጠራቅሞ መግዛት የማይችል ከሆነ ወይም ደግሞ ለዛሬ 15-20 ዓመት የሆነ ብር አገኛለሁ ብሎ ከመጠበቅ ከቬኖሲስም ይሁን ከሌላ ብድርና ቁጠባ ብር ወስዶ ሰው ስራ ሰርቶ መለወጥ ይችላል። ይሄንን ደግሞ እኔ በቬኖሲስ ብቻ ሳይሆን በተለያየ ዶሮ እርባታ ነበረኝ። እሱን ዶሮ እርባታ ብር ያገኘሁትኝ ከብድርና ቁጠባ ወስጄ ተለውጭበታለሁ። ቬኖሲስን መኪና ቢሆን ተለውጭበታለሁና ያለኝ መልእክት ምንድነው? ሰው ከብድርና ቁጠባ ወይም ከባንክ ወስዶ ሰርቶ መለወጥ ይችላል። ግን ምንድነው ብር ስለወሰደ ወይ መኪና ስለወሰደ ሳይሆን መጀመሪያ ጥናት ይፈልጋል፣ ማጥናት ይፈልጋል። ስራው አዋጭ መሆኑን ማጥናት አለበት ብዬ ነው የማስበው።